ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። በሁሉም ዘርፍ እየተከናወኑ ያሉ የልማት ስራዎች ተጠናክሮ መቀጠል እንዳለባቸው የዋቻ ከተማ አስተዳደር ምክር ቤት አባላት ገለጹም። አባላቱ ይህንን ያሉት በተካሄደው አንደኛ ዙር 8ኛ ዓመት 21ኛ መደበኛ ጉባኤ ላይ ነው። የምክር ቤቱ አባላት በከተማ አስተዳደሩ ምክትል ከንቲባ የቀረቡትን የአስፈጻሚ አካላት ሪፖርቶችን በዝርዝር ካዳመጡ በኋላ የተለያዩ ጥያቄዎችና አስተያየቶችን አንስተዋል። ዘገባው የባልደረባችን ታምራት ኃይሌ ነው። አማኑኤል ክንፌ ያቀርበዋል። በማህበራዊ በኢኮኖሚና በመልካም አስተዳደር ባለፉት 6 ወራት ውስጥ የተከናወኑ ስራዎች ሪፖርት ቀርቦ የምክር ቤቱ አባላት መክረውበታል። በከተማው በተለያዩ ማህበራት ተደራጅተው ወደ ስራ የገቡ ወጣቶችን ስራ በትኩረት መከታተልና መደገፍ፣ የህዝቡን የመሰረተ ልማት ችግር መቅረፍ እንዲቻል የገቢ አሰባሰብን ማሳደግ ይገባልም ብለዋል። የምግብ ዋስትናን ለማረጋገጥ የእንሰት ምርት ትልቅ ሚና እንዳለው የጠቆሙት የምክር ቤቱ አባላት በዘርፉ ላይ ሁሉም ትኩረት ሰጥቶ እንዲሰራ ድጋፍና ክትትል ማድረግ እንደሚገባ ነው ያመላከቱት። በግብርና ስራ ላይ ሪፖርት ቀርቦ ተደምጧል። ቀደም ሲል ከምናዳምጠው ሪፖርቶች የግብርና ደግሞ አሁን በጣም በልዩ ሁኔታ ነው የቀረበው። በተሻለ ሁኔታ በጥሩ ሁኔታ ምንድነው አርሶ አደሮቻችን ከተማ አስተዳደር ከመሆኑ አንፃር በትንሹ ቦታቸው ላይ ቴክኖሎጂን ታግዞ ማለት ነው ቴክኖሎጂን ታግዞ ማረስ እንደሚችሉ፣ ቆጮ መትከል እንደሚችሉ፣ ሽንኩርት መስራት፣ ጎመን መትከል የተለያዩ የኑሮ ውድነትን መቀነስ የሚችሉበትን አሰራሮች እንዲቀርቡና ግብርና ያው የተሻሻሉ ዝርያዎችን የላምም የዶሮም የበግም ዝርያዎችን ከሚመለከተው አካል ጋር ሆኖ እያቀረቡ እንዳሉ የተደመጠበት ነው። ይህ ደግሞ እውነት መሆኑ ከምክር ቤት አባላት ሀሳብ የተሰጠበት ነገር ነው ያለው። ባህላዊንና ዘመናዊን እያቀናጁ ከመሄድ አኳያ የተሰሩ ያሉ ስራዎች አሉ። ከባህላዊ ምርታችን አንጻር ያው በእያንዳንዱ ሰው ጓሮ ቆጮ መኖር አለበት። አንድም ባህላዊ ምግባችን ነው፣ ያደግንበት ነው፣ የኖርንበት ነው። ወደፊትም ሊኖር የሚገባ የምግብ ዋስትናን ከማረጋገጥ አኳያ ከየትኛውም ሰብል የማይወዳደር የማይነጻጸር ነው። ድርቅን ከመቋቋምም አኳያ ሌሎች ተግዳሮቶችን ከመወጣት አኳያ ቆጮ በሰፊው ታቅዶ ቢሰራበት ጥሩ ነው። ቀደም እንግዲህ ከሪፖርቱ እንደሰማ ነው ያው ቆጮ ፍል ከማፍላት አኳያ ባህሉ ቋንቋ ውኮ ወይም ዱሾ የሚባለውን ነገር ከማፍላት አኳያ የታቀዱ እቅዶች አሉ፣ የተከናወኑ ክንውኖችም አሉ። አሁን ይህንን አጠናክሮ መሄድ ነው። ይህ ተጠናክሮ የሚሄድ ከሆነ ወደፊት ከዚህ በተሻለ ሁኔታ ቢሰራበት የኑሮ ውድነትን ከማድረግ አኳያ ከፍተኛ አስተዋጽኦ አለው የሚል እይታ ነው ያለኝ። በትምህርት ዘርፍ እየተከናወኑ ያሉ ስራዎች ውጤታማ እንዲሆኑ የህዝብ ተሳትፎ ይበልጥ መጠናከር እንዳለበትም ገልጸዋል። በመንገድና ትራንስፖርት ዘርፍ የተሰሩ ያሉ ስራዎች አበረታች ናቸው ያሉት የምክር ቤቱ አባላት አልፎ አልፎ ከአሽከርካሪዎች በኩል የሚታዩ የህግ ጥሰቶች እንዲታረሙ መስራትና ለህብረተሰቡ የግንዛቤ ማስጨበጫ ትምህርት መስጠት ቀጣይ ትኩረት የሚሹ ጉዳዮች መሆናቸውን አንስተዋል። የውስጥ ለውስጥ የመንገድ ከፈታና የጠጠር ዝርጋታ ስራዎች፣ የተጀመሩ የኮሪደር ልማት ስራዎችን ማጠናከርና የንጹህ መጠጥ ውሃ ተደራሽነትን ማስፋት ቀጣይ ትኩረት ተሰጥቶባቸው መስራት እንዳለባቸው ነው አባላቱ የጠቆሙት። የቀረቡ ሪፖርቶች አጠቃላይ የተሰሩት ስራ ነው። ሌላው ደግሞ በሪፖርቱ መሀል ምክር ቤት አባላት ቲክ አድርጎ አውጥቶ ያቀረቡት ሀሳብ በተለይ በኮሪደር ስራ ላይ እየተሰሩ ያሉ ስራዎች አጥጋቢ እንዳልሆኑ ይህንን ያህል ህብረተሰቡ በጣም ስለ ከተማይቱ ግንባታና ስር ነቀል የሆነ ስራ እንዲሰራ ህብረተሰቡ እንዴት እንደሚከታተል የሚያሳዩ ነገሮች አሉ። ስለሆነ በሚቀጥለው ከዚህም በበለጠ ስራው እየተካሄደ በዚህ በብልጽግና ዋቻ በጣም እንደምትበለጽግ ትልቅ ተስፋ አለን። ቀደም ሲል ዋቻ ከተማ አስተዳደር ያው ውሃ አልነበረውም። ብልጽግና ወደዚህ ከመጣ ወዲህ አገሪቱን ከተቆጣጠረ ወዲህ ለህዝቦች የመጠጥ ውሃም ሆነ ሌሎችን ተደራሽ ለማድረግ ከሚያደርጋቸው ጥረቶች አንዱና ዋነኛው የውሃ አቅርቦት ነው ማለት ነው። ከዚህ አንጻር ዋቻ ከተማ ላይ አሁን በርካታ ቦታዎች ላይ ውሃን የማድረስ ስራዎች እየተሰሩ ነው ያሉት። ከዛ አሁን ሌሎች ውሃን ያደረሱባቸው አንዳንድ አካባቢዎች አሉ። እነዛ ላይ ደግሞ
የምክር ቤት አባላት ሲያነሱ የነበሩት እንደዛ ላይ በፍጥነት መድረስ እንዳለበት ህዝቡ ሀሳብ እያቀረበ እንዳለ የቀረበ ሀሳብ አለ። የምክር ቤቱ አፈ ጉባኤ ክብርት ወይዘሮ መሰረት ከበደ በየደረጃው ያሉ አስፈጻሚ አካላት ከምክር ቤቱ አባላት በጠንካራና በጉድለት የተሰጡትን አስተያየቶችን በመውሰድ በቀጣይ ትኩረት ሰጥተው መስራት እንደሚገባም አስገንዝቧል። ለስራው ውጤታማነት በየደረጃው ያሉ የምክር ቤት አባላት የተጠናከረ ድጋፍና ክትትል እንዲያደርጉም አሳስቧል። የዋቻ ከተማ አስተዳደር ምክትል ከንቲባ አቶ ማቴዎስ ጋኖ በበኩላቸው የከተማዋን ሁለንተናዊ እድገት ለማፋጠን የተጀማመሩ ስራዎች መኖራቸውን አመላክተው ይህም ተጠናክሮ እንዲቀጥል ትኩረት ተሰጥቶበት እንደሚመራም አረጋግጧል። ምክር ቤቱ ባካሄደው መደበኛ ጉባኤ ለቀጣዩ ትኩረት የሚሹ ጉዳዮች ላይ ከመከረ በኋላ የተለያዩ ሹመቶች ቀርበው በማጽደቅ ጉባኤው ተጠናቋል። የገቢ አሰባሰብ ስራን በወቅቱና በዘመነ አኳኋን በማከናወን የህብረተሰቡን የልማት ጥያቄ መመለስ እንደሚገባ የከፋ ዞን ገቢዎች መምሪያ ገለጸም። መምሪያው የበጀት ዓመቱን የመጀመሪያ አጋማሽ አፈጻጸም ግምገማ አካሂዷል። ዘገባው የባልደረባችን ታጀተው ከበደ ነው። ምህረት ማሞት አቀርበዋለች። መድረኩን በንግግር የከፈቱት የከፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ በበኩላቸውም ባለፉት 6 ወራት ውስጥ 2 ቢሊዮን 518 ሚሊዮን 400 ሺህ ብር በላይ ገቢ መሰብሰቡን ተናግረው ይህም ከአምና ተመሳሳይ ወራት አፈጻጸም ጋር ሲነጻጸር 83 በመቶ እድገት እየታየበት ነው ብለዋል። ያነጋገርናቸው የመድረኩ ተሳታፊዎች በበኩላቸውም የህብረተሰቡን የልማት ጥያቄን ለመመለስ ገቢ በወቅቱና በአግባቡ መሰብሰብ እንዳለበት ተናግረዋል። በዚህ ያው ገቢ እንደሚታወቀው ገቢ የሁሉ መሰረት ነው። ገቢ ሲኖር ነው ታች ህብረተሰቡ የሚያነሳውን የመሰረተ ልማት ጥያቄ መመለስ የሚቻለው፣ የመልካም አስተዳደር ችግሮችን መፍታት የሚቻለው በአግባቡ ገቢን ከታቀደው ከእቅድ በላይ መሰብሰብ ሲቻል ነው። ስለዚህ እንደኛ ወረዳ ገቢን ምንጮችን ለይተን ከመሰብሰብ አኳያ ችግር የለብንም። ከዚህ በፊትም ያው የተሻለ አፈጻጸም ያስመዘገብን መተናል። ዘንድሮ ደግሞ የገቢ አሰባሰብ እቅድም ከ2017 አንጻር ሲነጻጸር ወደ 83% አድጎ የመጣበት ነገር ነው ያለው። ይህን ቀድመን ሸንሽነን ከምን ምንጭ መሰብሰብ እንዳለበት ለይተን ነው ወደ ስራ የገባ ነው። በዚህ በጀት ዓመት ላይ የተሻለ አፈጻጸም ሰርተናል የሚል ሀሳብ አለኝ በኔ በኩል። ዘንድሮ ደግሞ በዚህ በ2018 የመጀመሪያ በ2017 በጀቱ ላይ የግብር አከፋፈል ሂደቱ ከ38% ጭማሪ ጭምር ተያይዞ ከወቅታዊ ከገበያ ሁኔታ ዛሬ 4-5 ዓመት በፊት የተገመተው ግመታ እጅግ በጣም አነስተኛና ዝቅተኛ ስለሆነ ወቅቱን ገበያ አገናዘን ብሎ መንግስት አዋጅ ወጥቷል። ከዚህ አዋጅ ጋር ተያይዞ አንደኛ የደረጃ መርሃ አሁን በአሁኑ ደረጃ ላይ የተባሉት 38 ጭማሬ ተደርጎ ነው የዋጋ ኢንፍሌሽን ተጨምሮ ነው ክፍያ የተፈጸመው። በዛ በፊት ከምናገኘው እጥፍ ነው ያገኘ ነው በዚህ ዓመት ማለት ነው። የገቢ ምንጮችን በመለየት ገቢን መሰብሰብ ያስፈልጋል ያሉት አስተያየት ሰጪዎቹም ለዚህም የጋራ ርብርብ ያስፈልጋልን ብለዋል። በአጠቃላይ ገቢ ምንጮችን በሚመለከት በዋናነት እኛ እየሰራን ያለነው ልዩ ገቢዎች ያው እንደተጠበቀው ሆኖ ዋናዎች የሚባሉ ወረዳ ከመሆናችን ጋርም ተያይዞ ሰፊውን ድርሻ የሚይዘው የመሬት ግብር አለ። ወደ 16 ሚሊዮን 681,600 ብር ነው እቅዳችን። ከዚህ ውስጥ በ6 ወር ውስጥ ወደ 14 ሚሊዮን በላይ ለመሰብሰብ ችለናል። ሌላው ኢንቨስትመንት ነው። 18 ኢንቨስተሮች አሉ በወረዳችን። ከነዚህ ውስጥ 17ቱን አስከፍለናል። የቀረው አንድ ነው። እሱንም በአጭር ጊዜ ውስጥ ለማስከፈል እየጣርን እንገኛለን። ሌላው የጫት ገቢ ነው። የጫት ገቢ እንግዲህ ከዚህ በፊት ሳይሰበሰብ የነበረው አሁን ትኩረት ተሰጥቶ በልዩ ክትትል ነው እየሰበሰብን ያለ ነው። 320 ሺህ እቅዳችን ሲሆን ከዚህ ውስጥ ወደ 238 ሺህ በ6 ወር ውስጥ ለመስራት ተችሏል። እኛ አሁን የጥረት ገቢዎች ላይ በጣም ትኩረት አድርገን ነው ያለ ነው። ለምሳሌ ዊዞልዱ ምኑ ቡናውን እንትን ማስወጣቱ አንድ ነገር ሆኖ ነገር ግን የጥረት ገቢዎች ትናንሽ ገቢዎች ትንሽ የሚባል ገንዘብ የለም። አንድ ብር ዋጋ አለውና እሱን በወረዳ አስተባባሪ በኩል ከቀበሌ የምንሰበስበው የገጠር መሬት አለ። የገጠር መሬት አሁን 70% ከዛ % አካባቢ ነው ያለ ነው። ያንን አቺቭ ለማድረግ 4 ሚሊዮን ምናምን ቀረን ገንዘብ አለ። እሱ የአመራር ስምሪቱ ላይ በጣም ትኩረት ተሰጥቶ የተሰራበት አካሄድ ነው ያለው። እንደ ማናጅመንት ደግሞ እኛ አሁን የዚህ አመቱ እንኳን አይደለም የቀጣይ አመቱ ላይ ዝግጅት አድርገናል። የቀጣይ አመቱ ላይ ዝግጅት ያደረግን ያለ ነው። ዘንድሮ ደግሞ የተሻለ መቼ እንዳንወርቅ የ58 ነጋዴዎችን ኦዲት ዞን ያደረገ ነው አሉ።
ሂሳብ መዝገባቸው አቀርቦ ኦዲት ያደረግን ነው። ያ ደግሞ እንደ ማኑዋሊ እንዳይወጣ በሲስተም ኦዲት እንዲደረግ ዞንም እየደገፈን ነው ያለነው። እኛም ጥሩ ትኩረት ያደረግን ነው ያለነው። ቅድም እንዳልኩት በጣም ወጥረን ከድን በጣም ቢቆይ እስከ 8 ወር ላይ የዚህ ዓመት ገቢን እንዘጋለን የሚል ሐሳብ ያለኝ እንደ ተቋም ማለት ነው። ገቢ ቀድሞ ከመሰብሰብ ይልቅ ምንጩን መለየት ያስፈልጋል። ተቀምጦ መወያየትና በወረቀት ደረጃ አስፍሮ አደራጅቶ መነሳትን ይጠይቃል። ሌላው ገቢ ድጋፍን ይጠይቃል። ሁሉም ተመልካች መሆን የለበትም። ገቢ ለሁሉም ስለሆነ ሁሉም መረባረብ አለበት። ገቢ ተቋም ብቻ ሩጦ የሚያሳካው ጉዳይ አይደለም። የወረዳ መንግስትም በትኩረት ማየት አለበት። እንደኛ ወረዳ ከአስፈጻሚ ጀምሮ ዴይሊ ነው የሚገመግሙት፣ የሚከታተሉት። አስፈላጊ ሎጂስቲክ እና ድጋፍ ይደረጋል። ስለዚህ አቀናጅቶ መስራት ያስፈልጋል። ምንጮቹን ለይቶ መውጣት ያስፈልጋል። ገቢ ለመሰብሰብ ካርኒ ይዞ ብቻ መውጣት በቂ አይደለም። ስለዚህ ከምን ምንድነው መሰብሰበው የሚለውን ነገር ማወቅ ያስፈልጋል። ሌላ ደግሞ ገቢ ወቅታዊ ነው። በዚህ ወር ውስጥ ምንድነው መሰብሰብ ያለብኝ የሚለውን ነገር ማወቅ ያስፈልጋል። ስለዚህ ወቅታዊ ነገሮችን መለየት ያስፈልጋል። አሁን በጾም ውስጥ በረት ላይ በጾም ጊዜና በፍስክ ሰዓት የበረት ገቢ የተለያየ ነው። ሌላውም በዚህ ልክ የመሬት ገቢ በምን ሰዓት መሰብሰብ አለበት የሚለውን ነገር ማየት አለብን። ሌላው በራሪ ገቢ ደግሞ በምን ሰዓት ነው በጥሩ የምሰበሰበው የሚለውን መለየት ያስፈልጋል። ከዚህ ውጪ በኦዲትም ፋይሎችን በመፈተሽ የሚገኙ ገቢዎች አሉ። እነዚህን ቀድሞ ለይቶ ቢገቡ እንደኛ ያሳካሉ የሚል ነገር ነው ያለኝ። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ዛሬ በህብረቱ ዋና መቀመጫ አዲስ አበባ ይጀምራል። የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች፣ ዲፕሎማቶችና የህብረቱ ተቋማት አመራሮች ይሳተፋሉ። ዘገባው የኢትዮጵያ ዜና አገልግሎት ነው፣ እንደሚከተለው ይቀርባል። በ48ኛው የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት መደበኛ ስብሰባ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች፣ ዲፕሎማቶችና የህብረቱ ተቋማት አመራሮች ይሳተፋሉ። በስብሰባው ላይ የሚሳተፉ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮችና ሚኒስትር ዴኤታዎች እንዲሁም ከፍተኛ የስራ ኃላፊዎች አዲስ አበባ ገብተዋል። ምክር ቤቱ በጥር ወር 2018 ዓ.ም 51ኛ የአፍሪካ ህብረት ቋሚ ተወካዮች ኮሚቴ በተወያየባቸው አጀንዳዎች ላይ ምክክር ያደርጋል። የአፍሪካ ህብረት ተቋማትና አደረጃጀቶች በምክር ቤቱ ስር የሚገኙ ኮሚቴዎችና ንዑሳን ኮሚቴዎች እንዲሁም የአጀንዳ 2063 የአፈጻጸም ሪፖርት ምክር ቤቱ ያዳምጣል ተብሎ ይጠበቃል። የውሃ ደህንነትና የንጽህና አጠባበቅ፣ የአጀንዳ 2063 ትግበራንና አህጉራዊ ትስስር፣ ማህበራዊና ኢኮኖሚያዊ ልማት፣ የሰው ኃይል ልማት፣ ተቋማዊና የፋይናንስ ሪፎርሞች፣ ቀጠናዊ አጋርነትና አፍሪካ እንደ አውሮፓውያን አቆጣጠር በ2025 በደቡብ አፍሪካ በተካሄደው የቡድን 20 አባል ሀገራት የመሪዎች ጉባኤ ላይ የነበራትን ተሳትፎም ይገመግማል። ምክር ቤቱ በስብሰባው ምርጫዎችን በማካሄድ ለአፍሪካ ህብረት አደረጃጀቶች ውስጥ የሚሾሙ ሰዎችን ይመርጣል። የአፍሪካ ህብረት ቁልፍ የሰው ሀብት ሪፎርም አካል የሆነው የክህሎት ኦዲትና የብቃት መለኪያ ሂደት ያለበትን ደረጃ ላይ እንደሚወያይ የኢትዮጵያ ዜና አገልግሎት ከህብረቱ ያገኘው መረጃ ያመላክታል። የህግ ማዕቀፎችና የአስተዳደር ጉዳዮችም ላይ እንደሚመክር ይጠበቃል። የአፍሪካ ህብረት ተቋማትና አደረጃጀቶች መግለጫዎችን ጨምሮ የተለያዩ ሁነቶች ይካሄዳሉ። የስራ አስፈጻሚ ምክር ቤቱ የካቲት 7 እና 8 ቀን 2018 ዓ.ም ለሚከናወነው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችንም ያጸድቃል ተብሎ ይጠበቃል። ብልጽግና ታሪክን ወደ ሀብት፣ ቅርስን ወደ እሴት የቀየሩ ታላላቅ ፕሮጀክቶችን ማሳካት የቻለ ፓርቲ ነው ሲሉ የፓርቲው ምክትል ፕሬዝዳንት ተመስገን ጥሩነህ ተናገሩ። ብልጽግና ፓርቲ ለ7ኛው ጠቅላላ ምርጫ የሚወዳደርበትን የምርጫ ማኒፌስቶና በምርጫው የሚወከልበትን ምልክት ይፋ አድርጓል። የብልጽግና ምክትል ፕሬዝዳንት ተመስገን ጥሩነህ በዚህ ወቅት በ6ኛውና በ7ኛው ጠቅላላ ምርጫዎች መካከል ፓርቲው እውን ያደረጋቸውን ሁለንተናዊ ስኬቶች በንጽጽር አቅርበዋል። በዚህም ባለፉት ጊዜያት ተግባራዊ የተደረገው ሪፎርም ኢትዮጵያን ከዕዳ ወደ ምንዳ ያሸጋገረና ዓለም አቀፍ እውቅና የተቸረው መሆኑን ተናግረዋል። ፓርቲው ባለፉት 5 ዓመታት ታላላቅ ፕሮጀክቶችን ለስኬት ማብቃት ታሪክን ወደ ሀብት፣ ቅርስን ወደ እሴት ለመቀየር ማስቻሉንም ገልጸዋል። የብልጽግና ፓርቲ ምክትል ፕሬዝዳንትና የዋናው ጽህፈት ቤት ኃላፊ አደም ፋራህ በበኩላቸው 7ኛው ጠቅላላ ምርጫ ዴሞክራሲ የሚጸናበት የኢትዮጵያ ሁለንተናዊ አሸናፊነት የሚረጋገጥበት እንዲሆን እንሰራለን ብለዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤት ለመምሩ አብሬያችሁ ቆይታ አደረኩ። ቀሪ የከፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። ሰላም ቆይልን።